በሃሽታግ ትሰማ ጀርባ ያሉ ድብቅ አጀንዳዎች። ኖላዊ አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ባይዘው ለምንድን ነው ሰዎች ትሎች በሙሉ በሃሽታግ ትሰማ ጀርባ ያሉ ድብቅ አጀንዳዎች። ኖላዊት በ2 ዓመቷ በጎንደር ታግታ በግፍ የተገደለች። ሆህተ በ5 ዓመቷ በዋግ ህምራ ታግታ በግፍ የተገደለች። ሲምቦ በ8 ዓመቷ በምዕራብ ሸዋ ተደፍራ በግፍ የተገደለች። ኬብሮን በ10 ዓመቷ ታፍና ተወስዳ በግፍ የተገደለች። ሀሴት በ11 ዓመቷ በጋሞ ዞን ታንቃ የመድፈር ጥቃት የተፈጸመባት። ፋጥማ በ11 ዓመቷ በጅጅጋ በደቦ ተደፍራ የተገደለች። በአምላክ በ11 ዓመቷ በእንጀራ አባቷ ተደፍራ ወንጀሉን ለመደበቅ በእናቷና በእንጀራ አባቷ የተገደለች። ንብረት በ12 ዓመቷ በ2 ወንዶች ተደፍራ ብዙ ደም ፈሷት የተገደለች። ላምሮት በ12 ዓመቷ ተደፍራና ተገላ በመንገድ ላይ ተጥላ የተገኘች። ሜላት በ15 ዓመቷ ከትምህርት ቤቷ ተጠልፋ ተወስዳ በተደጋጋሚ የመድፈር ጥቃት የደረሰባት። ማህሌት በ16 ዓመቷ በትግራይ ከትምህርት ቤት ታግታ በግፍ የተገደለች። ዊንታ በ16 ዓመቷ ትምህርት ቤት ወጥታ በወንድ ጓደኛዋ የተገደለች። ሀና ላላንጎ በ16 ዓመቷ ለ5 ተደፍራ በደረሰባት ጉዳት የተገደለች። አዶናይት በእንጀራ አባቷ ለ7 ዓመት ተደፍራ የተገደለች። አምሮት በ17 ዓመቷ በጉራጌ ዞን በእናቷ ፊት ተደፍራ የተጠለፈች። ሀበን በ19 ዓመቷ በመቀሌ በፍቅረኛ በግፍ የተገደለች። ሳምራይት በ19 ዓመቷ በአዲግራት በደረሰባት የመድፈር ጥቃት ራሷን ያጠፋች። ታንያ በ19 ዓመቷ የተገደለች። እንዴት እንደተገደለች ምርመራ አልተደረገም። ጥሩዬ በ20 ዓመቷ በአማራ ክልል በግፍ ተደፍራ የተገደለች። ሰሎሜ ፖሊስ ለምን አላናገረችኝም ብሎ በ20 ዓመቷ የገደላት። ሩት በወላይታ ሶዶ ዩኒቨርሲቲ በፍቅረኛዋ ከ3ኛ ፎቅ ላይ ተወርውራ የተገደለች። ጽጌሬዳ በአርባ ምንጭ ዩኒቨርሲቲ በፍቅረኛዋ 7 ቦታ ተወግታ የተገደለች። ሉዋም በመቀሌ በፍቅረኛዋ የተገደለች። ውድነሽ በዋሳ ከተማ የጠለፋና የመድፈር ጥቃት የደረሰባት። ማህሌት በታጣቂ ጸጥታ አካል ተደፍራ የተገደለች። ኑሐሚን በአፍቃሪ በስለት ተወግታ የተገደለች። አለሚቱ በልጇ አባት ባሏ የተገደለች። ሃይማኖት በምትሰራበት ጥቁር አንበሳ ላብራቶሪ በስለት ተወግታ የተገደለች። ቅሳነት በአዲግራት የልጃቸውን ክርስትና ባከበሩ በንጋታው በባሏ የተገደለች። ብርቱካን በወንድ ጓደኛዋ በደረሰባት የአካል ጉዳት የተገደለች። አበቄለሽ ወይም አቢ በአዲስ አበባ በስፖርት አሰሪዋ የተገደለች። ፎዚያ መስማት የተሳናት በ7 ሌቦች ተደፍራ ኩላሊቷ ተሰርቆ የተገደለች። ሊዲያ ከባሏ በተጋቡ በ4ኛው ቀን በባሏ የተገደለች። ትዝታ በተክሊል ባገባ ባሏ በግብጽ ካይሮ የተገደለች። ሳምራይት በአዳማ ማናጀር ሆና በምትሰራበት ሬስቶራንት ተወግታ የተገደለች። አያንቱ በበፊት ባሏና በልጆቿ አባት አሲድ የተደፋባት። መዓዛ የሁለት ልጆች እናት አፍቃሪ ነኝ በሚል ሰው 7 ተወግታ የተገደለች። ሰብለ ከስራ ስመጣ ቶሎ በር ለምን አልከፈትሽም በሚል ሰበብ በፍቅረኛዋ የተገደለች። ፍሬ ህይወት የሁለት ልጆች እናት በቀድሞ ባሏ 18 ቦታ ተተኩሶባት የተገደለች። ትግስት የሁለት ልጆች እናት በችሎት ፊት በስለት በባሏ ተወግታ የተገደለች። ብርክቲ በትግራይ ተፈናቅላ ልጆቿ ፊት የተገደለች። ለዋም በመቀሌ በፍቅረኛዋ የተገደለች። ፍሬ ወይኒ ነፍሰ ጡር እያለች የተገደለች የ3 ልጆች እናትም ነበረች። ቦኒ በሶሻል ሚዲያ በደረሰባት ቴክኖሎጂን መሰረት ያደረገ የጾታ ጥቃት ራሷን ያጠፋች። ባንቻየው በበፊቱ ባሏና በልጆቿ አባት የተገደለች። ልደት በባህር ዳር ከቤት ሰራተኛዋ የዓለም ወርቅ ጋር በባሏ የተገደለች። አያንቱ እስካሁን በምን አይነት መልኩ እንደሞተች አይታወቅም። እናት የልጄን ሬሳ አሳዩኝ በምትል ሰዓት ፖሊሶች ደብድበዋት ነበር። ወይንሸት በፋሲካ ቀን ተደፍራ የተገደለች። አዳነች በሰንዳፋ አገባሻለው እያለ በሚያስፈራ ወንድ ተገላ ለጅብ የተሰጠች። 3 የቀን ስራ የሚሰሩ ሴቶች ሲሰልሉ ተገኝተዋል በሚል ሰበብ በአማራ ፋኖ ብሔራዊ ኃይል የተገደሉ። የእነዚህ ሴቶች ስም ሁሌም እንዲታወስ ላደረጉ ፌሚኒስት ድርጅቶች ሃሽታግ ትሰማ ምስጋናዋን ታቀርባለች። የእነዚህን ሴቶች መረጃዎች ከኢትዮጵያ ሴት ጠበቆች ማህበር፣ ከየሎ ሙቭመንት፣ ከይሆኖ፣ ከሴታዊት፣ ከአርቲክል 35፣ ከአዲስ ፓወር ሃውስ እና ከሴታ ሴት ፓወር ያገኙታል። ሃሽታግ ትሰማ። እሺ አሁን ለማሳያችሁ ፎቶ ትሪገር ዋርኒንግ። እዚህ ጋር የምትመለከቷት ህፃን ልጅ 9 ዓመቷ ነው። ሰኪና ሙራድ ትባላለች። ሬሳዋ እዚህ ጋር ነው የተገኘው። ፎቶውን እዚህ ላይ ማሳየት ስለማልችል ዲስክራይብ አደርግላችኋለሁ። ቀሚሷ ወደ ላይ ተገልቧል። ከትከሻዋ እስከ ጭንቅላቷ ድረስ በደም ታጥባለች። ሬሳው ፎቶ እንደሚያሳየው በገመድ በጣም ታንቃ የተቆረጠ ነው የሚመስለው እንጂ በስለት ምናምን አይመስልም። ታይቷ እዚህ ጋር ነው ያለው። አያችሁት? ቀመጫዋ በግላጭ ይታያል እና በደረቷ እንደተደፋች ነው የተገኘችው። አንቀዋት ከኋላ ደፍረዋት ጥለዋት ነው የተገኘችው። እንኳን መልሰው ሰውነቷን ቀሚሷን ወደታች አላደረጉትም። እንደዛው እንደተጠቀሙባት እንዳነቋት
ጥለዋት ነው ሄዱት። ጉራጌ ክልል ውስጥ ነው። ፎቶ ብቻ ነው የተላከልኝ። ኢንፎርሜሽን ገና እያጣራሁኝ ነው። አሳውቃችኋለሁ ያለውን ነገር። የታሰረ ሰው ካለ፣ የተያዘ ሰው ካለ፣ የተጠረጠረ ሰው ካለ አሳውቃችኋለሁ ኢንፎርሜሽን ሲደርሰኝ። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ሰው ባህል ነካ፣ የወንዶችን ስም ኢንተርናሽናሊ አጠፋ፣ ትዳርን ሊያበላሹ ነው፣ ሌዝቢያን ነች ያስጀመረችው፣ ግብረሰዶምን ሊያመጡ ነው፣ መጨረሻው ግብረሰዶምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ግሜ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ሰው በሰላም ሲኖር ነው ሃይማኖትን የሚከተለው። ሰው በሰላም ሲኖር ነው ባህልን የሚከተለው። ሰው በሰላም ሲኖር ነው ሀገር ላይ የሚኖረው። ሀገር ማለት እቺ ልጅ ናት። ሀገር ማለት በዙሪያዋ ያለው ሳርና ሜዳና ተራራ አይደለም። ሀገር ማለት እቺ ልጅ ናት። ትውልድ ማለት እቺ ልጅ ናት። ትውልድን አበላሻችሁ። የትኛው ትውልድ ነው የተበላሸው? ንገሩ። 9 ዓመቷን ሰኪናን እንደዚህ አድርገው ገለው ደፍረው የሚሄዱት ትውልዶች ኦርቶዶክስ ነካች፣ ሙስሊሞችን ተሳደበች። ሀገርን እርኩስ ናችሁ። ለሴት ልጅ እርኩስ የሆነ ሀገር ነው የፈጠራችሁት። አሁንም እንደግምላችኋለሁ፣ እርኩስ ናችሁ። አንድ የመፍትሄ ሐሳብ የላችሁም። አንድ የመፍትሄ ሐሳብ የላችሁም። ከዚህ በፊት ለዚህ ነገር ምንም ኮንትሪቢዩት ያደረጋችሁት ነገር የለም፣ የሰራችሁት ስራ የለም። ምንም ፌስቡክ ላይ መጽሐፍ ትደረድራላችሁ። እነ ዮሐንስ ሞላ መጽሐፍ የማአት እንትናም ፌሚኒስት እንትናት ስልጣን ላይ ቤች who gives a fuck። ሀገር ሴት ናት። ሴት በሰላም የማትኖርበት ሀገር ከነ ምናምንቴው ጥርግ ብሎ መሄድ ይችላል። ገና ጉዳችሁን እናወጣዋለን። ስራችንን የምትቃወሙትን ከነፎቷችሁ ከነማንነታችሁ እናስቀምጣለን ለታሪክ። ዝም ብላችሁ እያያችሁ ያላችሁትም ከነዚህ ሰዎች አትሻሉም። ሁላችሁም አንድ ላይ ማለት ነው እቺ ልጅ እንደዚህ አድርገው ከሄዱት እርኩሶች እማትተናነሱ እርኩሶች ናችሁ። መፈረም ደግሞ ያስቸገራችሁ ሰዎች ፔቲሽኑን አንድ ባንድ አሁን አሳያችኋለሁ እንዴት እንደምታረጉ ተከታተሉ እንጂ። መጀመሪያ የምትሄዱት ፔጄ ላይ ነው። ፔጄ ላይ ትሄዱና እዚህ ጋር ሊንክ ይታያችኋል አይደለ? https የሚለው እሱን ትነካላችሁ። ሊንኩን ስትነኩ እንደዚህ አይነት ፔጅ ይመጣል። ቀጥሎ ይሄ በቀይ ኦፕን የሚለው ክፈት የሚለውን ትነኩታላችሁ። ኦፕን የሚለውን ስትነኩ ወደ መፈረሚያ ፔጁ ያመጣችኋል። የምታዩት 46679 ሰው ፈርሟል ይላችኋል እና ሳይን ፔቲሽን ብሎ ይሄው እዚህ ጋር በቢጫ በስክሪፕቶ ምልክት አድርጎ እዚህ ጋር ፈርሙ ብሎ ያሳያል። ሳይን ፔቲሽን የሚለውን ስትነኩ ወደ መፈረሚያ ፔጅ ያመጣችኋል። እዚህ ጋር እንደምታዩት የመጀመሪያ ስማችሁን፣ የአባታችሁን ስምና የኢሜል አድራሻችሁን የምትጽፉበትን ቦታ አዘጋጅቶላችኋል። እዚህ ጋር እንደምታዩት በቀላሉ የእናንተን ስም፣ የአባታችሁን ስምና የኢሜል አድራሻችሁን ታስገቡለታላችሁ ማለት ነው። እኔ አሁን ለምሳሌ ለዚህ ካምፔን ብዬ ክሬት ያደረኩት ኢሜል እና ስም አለኝ። የእናቴ ስም ትሰማ፣ የአባቴ ስምም ትሰማ፣ ከዛ በኋላ ኢሜይሌ ደግሞ ትሰማ2026@gmail.com። ማችሁን የአባታችሁን ስም ኢሜይላችሁን አስገብታችሁ ከጨረሳችሁ በኋላ እዚህ ጋር አሁንም ሳይን ፔቲሽን የሚለውን ፔቲሽኑን ፈርሙ የሚለውን ተነኩታል። ይሄ ማለት ፊርማችሁን ፎርሙ ላይ አስቀመጣችሁ ማለት ነው። ልክ ሳይን ፔቲሽን የሚለውን ስትነኩ ወደዚህኛው ፔጅ ደግሞ ያመጣል። እዚህ ጋር ሁለት አማራጭ ይሰጣችኋል። አንደኛው ፔቲሽኑን ለማስተዋወቅ ብር ክፈሉ። አይ ቲንክ በኢትዮጵያ 80 ብር ነው የሚጠይቃችሁ፣ በውጭ ሀገሩ አላቅም። እኔ ባለውበት ሀገር ለምሳሌ 40 ምናምን እየተጠየኩኝ ነው። ግን ግዴታ ገንዘብ መክፈሉ አስፈላጊ አይደለም ጋይስ። ገንዘብ እየጠየቅናችሁ አይደለም። ገንዘቡን ተውትና ምን ታደርጋላችሁ መሰላችሁ? ኖ አይ ዊል ሼር ኢንስቴድ የሚለውን በነጭ ሳጥን ያለውን ይሄኛውን ኖ አል ሼር ኢንስቴድ የሚለውን ትነኩ። ልክ እሱን ስትነኩት ምን ላይ ነው ሼር ማድረግ የምትፈልጉት ብሎ እንደምታዩት የፌስቡክ፣ የኢንስታግራም፣ የዋትስአፕ አማራጭ ይሰጣችኋል። የምትፈልጉት ላይ ሼር ማድረግ ትችላላችሁ። ሌላ እንደዚህ የሆነባችሁ የሚያስቸግራችሁ ካላችሁ ደግሞ ምን እንደምታረጉ ላሳይ። ልክ ሳይን ፔቲሽን ስትሉት ነው ይሄ ፔጅ የሚመጣው። ልክ እንደዚህ ሲመጣባችሁ እዚህ ጋር ትታያችኋለች 3 ነጠብጣባ 1 2 3 ዶቷ እሷን ትነካላችሁ። ልክ ነጠብጣቡን ስትነኩ ፔጁ እንደዚህ አይነት አማራጮችን ያመጣላችኋል። ከታች ይታያችኋል አማራጮቹ። እዚህ ላይ የምታያቸው 3 አማራጮች ማለት ነው። የመጀመሪያው ሪፖርት ይላል፣ ኦፕን ኢን ብራውዘር ይላል፣ ኮፒ ሊንክ ይላል። ቀላሉ መንገድ ነው ማሳያችሁ። የሁለተኛውን አማራጭ ትመርጣላችሁ። መሀከል ያለውን ኦፕን ኢን ብራውዘር የሚለውን ትነካላችሁ። ኦፕን ኢን ብራውዘር የሚለውን አማራጭ ስትነኩ ቀጥታ ወደ መፈረሚያው ፔጅ ይመልሳችኋል ማለት ነው።
ቅድም እንዳሳየዋችሁ አርጋችሁ መፈረም ትችላላችሁ ማለት ነው። እንዴ ደግሞ ጂሜላችሁ ላይ ገብታችሁ የኢሜል አድራሻችሁ ላይ ገብታችሁ ኮንፈርም አርጉኝ ሊል ይችላል። ሶ ኢሜላችሁን ቼክ አድርጉ ከፈረማችሁ በኋላ ምናልባት ከተላከላችሁ አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይዘው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ዶክተር ኒቆዲሞስ ይባላል። ፌስቡክ ላይ በጣም ሲንጫጫ ነው የከረመው ስለ ሃሽታግ ትሰማ እና ወንድ ልጅ የሚደፍረው ስሜት ስላለው ነው እያለ። በዓለም ላይ የሚገኙ እንስሶች በሙሉ ስሜት አላቸው። ሁሉም እንስሶች ስንት እንስሶች እንደሚደፍሩ ታውቃላችሁ? ሰውን ጨምሮ 7 እንስሶች ናቸው የሚደፍሩት። ከ95 ከ96% በላይ የሚሆኑ እንስሶች ሴቶቻቸውን አይደፍሩም። ወንድ ልጅ የሚደፍረው የመድፈር ብቃቱ፣ የመድፈር አቅሙ፣ የመድፈር ኃይሉ ስላለ ፓወር ኢምባላንስ ነው የሚያስደፍረው፣ ስሜት አይደለም። ሁላችንም ስሜት አለ። በዚህ አጋጣሚ ግን የሜዲካል ኢንዱስትሪ የኢትዮጵያ የሕክምና ኢንዱስትሪ ውስጥ ያለውን የጥቃት ፕሪቫለንስ እንመልከት። በፈረንጆቹ አቆጣጠር ከ2020 ጀምሮ የወጡ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ በሆስፒታሎች፣ በክሊኒኮች፣ በጤና ጣቢያዎች፣ በፋርማሲዎች በአጠቃላይ ሜዲካል ኢንዱስትሪ ውስጥ ከ39% እስከ 45% የሚሆኑ ሴት ዶክተሮች፣ ነርሶች እና በአጠቃላይ ሜዲካል ኢንዱስትሪ ውስጥ የሚሰሩ ሴቶች የወሲብ ጥቃት እና የስራ ቦታ የአካል ጥቃት ይደርስባቸዋል። ወንድ ዶክተሮችና ህክምና ባለሙያዎች እዛ ላይ በሴትነታቸው ብቻ ይናቃሉ። ህክምና ሙያው ብቁ ናቸው ተብለው አይታሰቡም። በወንድ ዶክተሮችም፣ በወንድ ነርሶችም፣ በወንድ የህክምና ባለሙያዎችም እንዲሁም ሊታከሙ በሚመጡትም ማህበረሰቡ በተለይ ሴት ዶክተሮች ምን ያክል ብቃት ቢኖራቸው ሴት በመሆናቸው ብቻ ነርስ ነሽ ተብለው አንደርማይን ይደረጋል። እነዚህ ሴት የህክምና ባለሙያዎች ለሚደርስባቸው የቃል ጥቃት፣ የአካል ጥቃት እና የወሲብ ጥቃት ቢከሱ ራሱ ስራቸውን የማጣት ወይም የመባረር እድላቸው ከፍ ስለሚል ብዙ ጊዜ ሪፖርት አይደረግም። ማለትም ጥቃቱን የፈጸሙት ዶክተሮች ወይም ነርሶች ወይም የህክምና ባለሙያዎች አይቀጡም፣ አይባረሩም፣ ምንም አይደረጉ። በዚህ አጋጣሚ ለሴት ልጅ ግማሽ በግማሽ መርዛማ በሆነው የህክምና ኢንዱስትሪ ውስጥ እየሰራችሁ ማህበረሰባችሁን ለምታገለግሉ ሴት ዶክተሮች፣ ነርሶች እና የህክምና ባለሙያዎች አይዟችሁ፣ በርቱ፣ ምስጋናችንንም እናቀርባለን። ይሄ ዶክተር ሌላ ምን እንዳደረገ ታውቃላችሁ? ጆርዲ ደፍራታለች ብሎ ጓደኛዬን ፖስት አድርጓታል። ደፍራታለች ብሎ ማለት ነው። እና ቪክተም ነች እሷም ትሰማ ሃሽታግ ትሰማ ብሎ ነው ፖስት ያደረገ። ማንነቷን አላረጋገጠም። ደውሎ ወይም በሰው አፈላልጎ ምንድን ነው የምትፈልጊው? የስነ ልቦና ህክምና ትፈልጊያለሽ ወይ? ምን አይነት ጉዳት አድርሳብሻለች? በምን ሰፖርት እናድርግሽ አላላትም። እንደዚህ አይነት የድጋፍ ፖስት ልፖስት ነው፣ ፎቶሽን ፖስት ላደርገው ነው፣ ትፈቅጂልኛለሽ ወይ ብሎም አልጠየቃል። እኔን ለመጉዳት ብሎ ፕራይቬሲዋን ቫዮሌት ያደርጋል ማለት ነው። የሴት ልጅም እያለ ይሳደባል። ይሄ ዶክተር ልጅ ብሎ ይሳደባል። አይ ዶንት ኖ እሱ ወንድና ወንድ ተጋብተው ወንድ አርግዞ ነው የወለደው መሰለኝ፣ የሴት ልጅ አይደለም መሰለኝ። እንደዚህ አይነት ሰዎች ናቸው ሃሽታግ ትሰማን እየተቃወሙ ያሉ። ምክንያት የላቸውም፣ አጥቂዎች ናቸው። ፈርተን ደንግጠን ተሸብረን ዝም አንልም፣ መቼም ዝም አንልም።